አዲስ አበባ ባለፉት 5 ዓመታት ከተማዋ በኮሪደር ልማት፣ በዘመናዊ ፓርኮችና በግዙፍ ህንፃዎች አዲስና ማራኪ ገጽታን ብትላበስም ከዚህ ውብ ስዕል በስተጀርባ ግን በዝምታ የሚሰማ እጅግ አሳሳቢ የሆነ ማህበራዊ ጫና አለ። እሱም የነዋሪውን አቅም ያደቀቀው የኑሮ ውድነት ማዕበል ነው። ባለፉት ጥቂት ወራት መንግስት የወሰደውን አጠቃላይ የማክሮ ኢኮኖሚ ሪፎርምና የብር ምንዛሬን ለገበያ መተው እርምጃ ተከትሎ የሸቀጦች ዋጋ ከቁጥጥር ውጭ በሆነ ፍጥነት አሻቅቧል። ዛሬ ዜና ነጋሪ በዘገባው የመዲናዋን የኑሮ ዋጋ በጥልቀት ይተነትናል። በተለይም የወራዊ ደሞዝ ተከፋይ የሆነው የመንግስት ሲቪል ሰርቫንት በዚሽ ከተማ ለመኖር እያደረገ ያለውን አሰቃቂ የህልውና ትግል በቁጥር አስደግፈን ወደ እናንተ እናደርሳለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ለመሆኑ ባለፉት 5 ዓመታት ማለትም ከ2013 እስካሁን 2018 በአዲስ አበባ መሰረታዊ ሸቀጦች ላይ ምን ያህል የዋጋ ጭማሪ ታየ? መሬት ላይ ያለው ቁጥር ተራ የዋጋ ግሽበት ሳይሆን የነዋሪውን የመግዛት አቅም ሙሉ በሙሉ ያኮማተረ አስደንጋጭ ክስተት ሆኗል። ይህን ትንተና የምንጀምረው የኢኮኖሚ ሁሉ ሞተር ከሆነው ከነዳጅ ዋጋ ነው። ከጥቂት ዓመታት በፊት በ25 ብር ይሸጥ የነበረ 1 ሊትር ቤንዚን መንግስት የነዳጅ ድጎማን ደረጃ በደረጃ ማንሳቱን ተከትሎ አሁን በ2018 170 ብር ገደማ ደርሷል። የትራንስፖርትና የጭነት መኪኖች ዋነኛ ነዳጅ የሆነው ናፍጣ ደግሞ 180 ብር በመሆን ታሪካዊ ሪከርድ አስመዝግቧል። ይህ የነዳጅ ዋጋ መናር በታክሲ ታሪፍ ላይ ብቻ የተገደበ አይደለም። ነዳጅ በአገሪቱ የሸቀጥ አቅርቦት ሰንሰለት ላይ ቀጥተኛና ፈጣን ተጽዕኖ ስላለው የምግብ እህሎችና አትክልቶችን ከገጠር አምራች አካባቢዎች ወደ አዲስ አበባ ለማጓጓዝ የሚጠይቀው የጭነት ዋጋ በከፍተኛ ሁኔታ እንዲጨምር አድርጓል። ይህም በመዲናዋ ለሚታየው የዕለት ተዕለት የዋጋ ግሽበት ዋነኛ ምክንያት ሆኖ ተመዝግቧል። የኢትዮጵያውያን የዕለት ተዕለት የምግብ ዋስትናና የማህበራዊ ህይወት መገለጫ የሆነው ጤፍ ዛሬ በአዲስ አበባ መካከለኛ ነዋሪዎች ሊነኩት የማይችሉት የቅንጦት ሀብት እየሆነ መጥቷል። ባለፉት 5 ዓመታት የማዳበሪያ ዋጋ 60 በመቶ መጨመር፣ የዓለም አቀፍ ግብዓቶች መወደድና የብር ምንዛሬ ማሽቆልቆል የጤፍ ዋጋን በኩንታል ከ16500 ብር በላይ አድርሶታል። በአንዳንድ የከተማዋ ክፍሎች ጥራቱ ከፍ ያለ ነጭ ጤፍ እስከ 20 ሺህ ብር እየተጠየቀበት ይገኛል። በተመሳሳይ ሁኔታ ከ2 ዓመት በፊት የነበረው የዋጋ መረጋጋት መለስ ብሎ ባለ 5 ሊትር የምግብ ዘይት አሁን ላይ በትንሹ ከ1800 እስከ 2000 ብር እየተሸጠ ይገኛል። ይህ መሬት ላይ ያለው አስገዳጅ እውነታ ነው። አብዛኛው የአዲስ አበባ መካከለኛ ቤተሰብ በቀን 3 ጊዜ መመገብ ባህሉን በአስገዳጅ ሁኔታ እንዲቀይርና የዕለት ኩርሱን እንዲቀንስ ምክንያት እየሆነው ነው። ከምግብ ቀጥሎ የአዲስ አበባ ነዋሪዎችን ሕይወት እየተፈታተነ ያለው ትልቁና ዋነኛ ወጪ የቤት ኪራይ ነው። መንግስት የቤት ኪራይ ጭማሪ ለመክታትና በየ6 ወሩ የዋጋ ማስተካከያ እንዳይደረግ ሕግ ቢያወጣም መሬት ላይ ያለው የቤት ፈላጊ ብዛትና የፍላጎት አለመጣጣት ግን ሕጉን ዋጋ አሳጥቶታል። ወቅታዊ የ2018 የሪል ስቴትና የቤት ኪራይ መረጃ እንደሚያሳየው በ2013 ዓ.ም በ5000 ብር ይከራዩ የነበሩ መካከለኛ ባለ 1 መኝታ ቤቶች በተለይም እንደ ገርጂ፣ ሲኤምሲና አያት ባሉ አካባቢዎች ዛሬ ከ25000 እስከ 45000 ብር ኪራይ እየተጠየቀባቸው ይገኛል። እንደ ቦሌና ካዛንቺስ ባሉ ማዕከላዊ ስፍራዎች ደግሞ ቁጥሩ ከ50,000 ከፍ ይላል። ይህ ማለት አንድ ነዋሪ ወይ ገቢውን ሙሉ ለሙሉ ለቤት ኪራይ ብቻ ይገብራል አሊያም ከተማዋ ሩቅ ዳርቻ ወደሆኑ አካባቢዎች ለመሰደድ ይገደዳል ማለት ነው። የእነዚህ ሁሉ የዋጋ ንረቶች ቀጥተኛ ሰለባ ማን ነው? አብዛኛው የመንግስት ሲቪል ሰርቫንት ሲሆን በአሁኑ ወቅት በአማካይ የአንድ መካከለኛ የመንግስት ሰራተኛ ወርሃዊ ደሞዝ ከ6,000 እስከ 10,000 ብር ባለው ክልል ውስጥ ይገኛል። እስቲ እናስበው። በወር 8,000 ብር የሚያገኝ አንድ የህዝብ ሰራተኛ 170 ብር የሚቀዳ በ170 ብር ነዳጅ የሚንቀሳቀስ ታክሲ እየተሳፈረ በ16,000 ብር አንድ ኩንታል ጤፍ እንዴት ሊገዛ ይችላል? በ25,000 ብር የቤት ኪራይ እንዴት ሊከፍል ይችላል? መልሱ ግልጽ ነው፣ አይችልም። ሲቪል ሰርቫንቱ ዛሬ በአዲስ አበባ ህልውናውን ለማቆየት በየወሩ የሰማይና የምድር ያህል የሚራራቅ የበጀት ጉድለት አለበት። አዲስ አበባ እየበለጸገች ነው? መልሱ አዎ ነው። በህንፃዎች፣ በፓርኮች እና በኮሪደሮች ደረጃ ከተማዋ ውብ ገጽታን እየተላበሰች ነው። እንደ አንድ መሶብ ባሉ አዳዲስ አገልግሎቶች መሻሻል እየታየ ነው። ነገር ግን የከተማነት እውነተኛ መለኪያ የሆኑት የነዋሪዎቹና የደመወዝተኛው ማህበረሰብ የመግዛት አቅም ከቀን ወደ ቀን እየተሸረሸረ፣ ኑሮውም የህልውና ትግል እየሆነ መጥቷል። ነዋሪው የፍጆታ ባህሉን በመቀየርና ወጪዎቹን በማጣበብ ለማዕበሉ ጊዜ መተንፈሻ ቢፈጥርም ዘላቂ መፍትሄ ግን ሊሆን አልቻለም። የከተማ ወጪዎች መካከለኛውን ዜጋ ሙሉ ለሙሉ ከቀያቸው ሳያፈናቅሉ
መንግስት ለአምራቹና ለደሞዝተኛው ማህበረሰብ የሚመጥን አስቸኳይ የኢኮኖሚ ማሻሻያና የደሞዝ ማስተካከያ ሊያደርግለት ይገባል እንላለን። የአዲስ አበባ ነዋሪዎች ግን ዛሬም በጽናት ውስጥ ህይወታቸውን ቀጥሏል። ይህ ዜና ነጋሪ ነው። አዲስ አበባ